ብዙዎቻችን የሶሻል ሚዲያ ሱሰኛ ነኝ እንዴት ነው የማቆመው ብለን ራሳችንንም ሰዎችንም እንጠይቃለን። ከስልክ ሱስ መውጣት የሁላችንም አጀንዳና ክፍተት ነው። እኛም ልጆቻችንም እየተቸገርንበት ነው። ሁላችንም በተለያየ ነገር አዲክሽን ነን። ሳናስበው ከውስጣችን ጋር ሳናወራ የሆነ ነገር ስናደርግ እንታያለን። ህይወታችን በድግግሞሽ የታጠረ ነው። ሱስ የሚባለው ነገር ጠቅላላ ኮንሺየስ ነው፣ አስበነው አይደለም። ሁሉም ስልክ ተጠቃሚ ማወቅ ያለበት ነገር አለ። ሶሻል ሚዲያ ላይ ለረጅም ሰዓት እንዳናሳልፍ የሚጠቅመንን ሐሳብ የምናወራ ሲሆን ያ ማለት እንግዲህ የስልክ ሱስ በምን መልክ መቀነስ እንችላለን የሚል ነው። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ የሚገርም ሚስጥር ታገኛላችሁ። ማራኪ ህይወትን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ማራኪ ህይወት። ብዙ ጥናቶች እንደሚያሳዩት አብዛኛው ስልኩን በቀን ውስጥ ከ2000 ጊዜ በላይ ጠቅ ያደርገዋል፣ ይነካዋል። ከብዙ ዓመታት በፊት ስልክ አልነበረም። ሰዎች ከሰዎች ጋር የጠበቀ ግንኙነት ነበራቸው። አብረው እርስ በርስ እሳት እየሞቁ ይጫወቱ ነበር። በዚህ ዘመን ግን ሁሉም ሰው ከስልኩ ጋር የራሱ ዓለም ውስጥ ገብቶ ይዋኛል። ልጆችም አዋቂውም ሰው በስልክ ሱስ ተጠምደዋል። ሁሉም ሰው በሚባል መልኩ ከስልኩ ጋር ያሳልፋል። በታክሲ ውስጥ፣ ቤቱ ውስጥ፣ በስራው ላይ ስልኩን ይዞ ይታያል። አብዛኛው ሰው ለማንበብ ገና ሲያስብ የድብርት ስሜት ይሰማዋል። እንቅልፍ ይለዋል። ስልኩን ሲከፍት ግን ለረጅም ሰዓት ስክሮል እያደረገ በንቃት ይመለከታል። የሶሻል ሚዲያ ፕላትፎርም እየቀያየረ እስኪ ምን አለ ብሎ ይመለከታል። በተለይ የቲክቶክ ፕላትፎርም ላይ ስክሮል እያደረገ ረጅም ሰዓት ያጠፋል። ወይም ወደ ሰው ደውሎ ሲያወራ ይውላል። በኪሳችንና በቦርሳችን የምንይዘው ይህ ትንሽዬ 4 ማዕዘን ስልክ በዚህ ዘመን እጅግ ብዙ ጥቅሞች ያሉት ሲሆን ብዙ የጎንዮሽ ጉዳትም አለው። አጠቃቀሙን ካላወቅንበት በየቀኑ ጊዜያችንን፣ እድሎቻችንን እየሰረቀ ነው። ብዙ ሰዎች ጊዜ እንደሌላቸው በጣም ቢዚ እንደሆኑ ይናገራሉ። ስልካቸው ላይ ግን ከ2 እስከ 3 ሰዓት ያጠፋሉ። ሶሻል ሚዲያ የተሰራው በሚያምር ህብረ ቀለም ከመሆኑ አንጻር የሰዎችን ትኩረት የመሳብ ኃይሉ ከፍተኛ ነው። የሰዎችን ትኩረት ለመስረቅ በዛም ገንዘብ ለማካበት ነው። ለምሳሌ ስልካችን ላይ በሚመጣ አንድ ኖቲፊኬሽን ትኩረታችን ሊበተን ይችላል። ብዙ ሰዎች ለ10 ደቂቃ መጽሐፍ ላይ የማተኮር አቅም የላቸውም። ምክንያቱም ሳይመርጡ በሚመለከቱት አጫጭር ቪዲዮዎች ምክንያት ሐሳባቸው ይሰረቃል፣ ይበታተናል። አንድ ነገር ላይ በትኩረት የመቆየት ችሎታቸውን አጥተዋል። ትላልቅ ስራዎችን የሚሰሩ ሰዎች ስልካቸውን ለዓላማቸው ይጠቀሙበታል። ስልካቸው እነሱን አይጠቀምባቸውም። አብዛኞቻችን ግን ስልካችን የተጠቀመብን ነው። እኛ ያልፈለግነውን ያልመረጥነውም የኛ ህይወት ምንም የማይጠቅመንን ቪዲዮዎችን ስንመለከት በዚህ መሃል ብዙ ጠቃሚ እድሎችን እናጣለን። አሳዛኙ ነገር ደግሞ አብዛኛው ሰው የስልክ ጉዳት የሚገባው ብዙ እድሎችን ካጣ በኋላ ነው። እኛ ግን ከዚህ ጉዳት በፊት ስልካችን በአግባቡ በመጠቀም ጉዳቱ ማቆም እንችላለን። በአግባቡ መጠቀም የሚለው ሐሳብ በቪዲዮ መጨረሻ የምናየው ይሆናል። ማራኪ ህይወትን ሰብስክራይብ ማድረግ እንዳትረሱ። ጊዜ ትልቁ ሀብት ነው። ከምንሰራው ስራ ጋር አብረን ካላስኬድነው ወይም ካልተቆጣጠርነው ምንም ጠብ የሚል ነገር ሳንሰራበት ባክኖ ያልቃል። ጊዜን ካልተቆጣጠርክ ህይወትን በምትፈልግ አቅጣጫ መምራት አትችልም። ቪዲዮዎችን በተደጋጋሚ ስክሮል እያደረግ ስትመለከት አይምሮ የስልክ ሱስ ውስጥ ይገባል። ማንኛውም ሰው የስልክ ሱስ ውስጥ የሚገባው መጀመሪያ ላይ ደስታ ፈልጎ ነው። ይህ ሲደጋገም ይህንን ደጋግሞ ካላደረገ ደግሞ የጭንቀት የሰውነት ድባቴ ውስጥ ይገባል። ስለዚህ ከዚህ ጭንቅ ደጋግሞ እንዲመለከት ይገፋፈዋል። ቀላሉ ምሳሌ ወላጆች ለልጆቻቸው እንደ ቀልድ እንዳይረብሹ ብለው በሚከፍቱላቸው ሳቢ ቪዲዮዎች ይሳባሉ። ስልክ ላይ ያተኩራሉ። ቀስ በቀስ እነሱም የስልክ ተጽዕኖ ውስጥ ወድቀው የዘወትር ተመልካች ይሆናሉ። ሲያለቅሱ ስልክ ይፈልጋሉ። ሲመገቡ ያለ ስልክ አይመገቡም። አብዝተው ሲመለከቱ ደግሞ የማስተዋል፣ የማስታወስ፣ ከሰዎች ጋር የመግባባት
ችሎታቸውን ያጣሉ። ከፍ ሲልም ከ3 ዓመት በታች ባሉ ህፃናት ላይ ለኦቲዝም በሽታም ሊያጋልጣቸው ይችላል። በተደጋጋሚ አጫጭር ቪዲዮዎችን መመልከት ትዕግስትን የሚጠይቁ ስራዎች ላይ ታግሶ የመስራት ፍላጎትን ይቀንሳል። አንድ ነገር ላይ ለመቆየት ችግር ይፈጥራል፣ ስልቹ ያደርጋል። ትኩረትህ ባለበት ጉልበትህም በዚያ አብሮ አለ። ስልክህ ትኩረትህን ሁሉ ይቆጣጠረዋል። ስልክህ ትኩረትን ሁሉ ከተቆጣጠረው ትኩረትህ ይበተናል። አንተ ብዙ ኃላፊነት ያለብህ ሰው ነህ። የምታደርጋቸው ብዙ ነገሮች እያሉብህ ፈዘህ ስትመለከት ትውልና ሲመሽ በራስህ ታዝናለህ። መጽሐፍ ማንበብ እየፈለክ ለማንበብ ትቸገራለህ። ስልኩ ይስብሃል። ስልክ ካልነካህ አትነቃቃም። ስራህን በአግባቡ መስራት እየፈለክ ስልክህ ያጓጓሃል። ይህ ስክሮል ሲያደርጉ የመዋል ልማድህ ብዙ ነገሮችን እንዳታደርግ አስሮ ያስቀምጠሃል። ጊዜህን ይሰርቀዋል፣ ስኬትህንም ያዘገየዋል። ሰዎች ጥሩ ውጤት የሚያገኙበት ሚስጥር ለዛ ነገር በሰጡት ትኩረት መጠን ነው። የትኩረት መጠንህ ሲበተን የጉልበትህን የማስተዋልህ መጠን ይገድበዋል። አሁን ባለንበት ዘመን ሁሉም ሰው ያንተን ትኩረት መስረቅ ይፈልጋል። ያንተን ትኩረት ወስዶ ገንዘብ ማግኘት ይፈልጋል። ያንተን የልጆችህን ትኩረት ለመሳብ ብዙ ቴክኒኮችን ይጠቀማል። አንተ ግን ከዛ ምን እያገኘህ እንደሆነ እስኪ ራስህን ጠይቀው። የሚጠቅምህ የሚያሳድግህ ከሆነ በጣም ጥሩ ነው። ምን አይነት ነገሮችን ነው የምታየው? ከምታየው ነገር አንድ ነገር ማግኘት አለብህ። ትኩረትህን ከሰጠህ የሆነ ጥቅም ማግኘት አለብህ። ምክንያቱም ያንተ ድሎች ሁሉ የተቆለፉት በትኩረትህ ውስጥ ነው። አንድ ቪዲዮ ስታይ የምታይበትን ምክንያት ማወቅ አለብህ። ጥቅምህንና ጉዳትህን ማሰብ አለብህ። ምክንያቱም ጉዳቱንና ጥቅሙን ቀድመህ ስትረዳ አንድ ዓላማ ስለምትይዝ ጠንካራ አቋም ይኖርሃል። ብዙ ጊዜ ወደ ስልካችን የማሳወቂያ መልእክቶች ይገባሉ። ወደ ስልክህ የሚገቡ አላስፈላጊ መልእክቶች የፌስቡክ፣ የቲክቶክ፣ ኢንስታግራም፣ የቴሌግራም፣ የተለያዩ ሶሻል ሚዲያ ድምጾች ወደ ስልካችን ይገባሉ። እነዚህ ሁሉ ድምጾች የማትፈልጋቸው ከሆነ ማጥፋት አለብህ። ምክንያቱም ጤን እያሉ ሲገቡ ትኩረትህን ሰርቀው እንድታያቸው ያደርጉሃል። እነዚህ አፕሊኬሽኖች ክፍት አድርገህ ከተውካቸው የምታውቃቸውና የማታውቃቸው ሰዎች በደውል መልክ ይልኩልሃል። ግን ለአንተ ምን ይጨምርልሃል? ለምን ታያቸዋለህ? ወደ አንተ እንዳይመጣ የማሳወቂያውን በተን ማጥፋት ትችላለህ። ካላንተ ፍቃድ የሚመጡልህን የማሳወቂያ መልእክቶች ሁሉ አጥፋቸው። የሚገርመው አንዳንዴ እነዚህ ድምጾች ለምደናቸው ካልመጡ እንዴት ዛሬ መልእክቶች አልመጡም ብለን ራሳችንን እንጠይቃለን። ነገር ግን የህይወታችን መሪ ካፒቴን እኛ ነን። በስልክ የሚመጡ መልእክቶች የቀን ውሏችንን ሊወስኑ ሊጠምዱን አይገባም። ስልካችንን በፕሮግራም ማስቀመጥ አለብን። በመጀመሪያ ስልካችንን ስንከፍተው እንዴት ነው የምንከፍተው? ሆም ፔጅ ላይ እንዴት ነው የተደረደሩት? አስተውለነው እናውቃለን? የተዘበራረቀ ነው። አንዱ ግራ፣ አንዱ ቀኝ፣ አንዱ ታች ሆኖ የተዘበራረቀ ነው። እኛ ሁላችንም ቀድመን የምንከፍተው የለመድነውን አፕሊኬሽን ነው። ልክ ከቤታችን ወደ ስራ ስንሄድ የምንጠቀመው በለመድነው መንገድ እንደሆነ ሁሉ እንደዛ ማለት ነው። በቀላሉ ወደ እነዚህ አፕሊኬሽኖች እንገባለን። ግን መጀመሪያ አስበን ስልካችን ፊት ለፊት ላይ ጉጉት እንዳያድርብን ወደ ስልክ ተገፋፍተን እንዳንገባ ይጠቅመናል። ምክንያቱም ሳናስበው ባልፈለግነው ነገር ላይ ጊዜያችን እንዳናባክን ይረዳናል። እስካሁን ስልካችን ስለሚጎዳን ነገር ከተነጋገርን አግባብ ባለው ሁኔታ እንዴት እንጠቀም የሚለው ጥያቄ ይነሳል። የስልካችን የመጀመሪያ ገጽ ላይ ያሉትን አፕሊኬሽኖች ማየት የምንፈልገውን ብቻ መርጠን ፊት ለፊት ላይ ማስቀመጥ። በተጨማሪ በሚያማምር ቀለማት ተደራጅተው የተቀመጡትን አፕሊኬሽኖችን ብላክ ወይም ግሬ ከለር እንዲኖራቸው ማድረግ አለብን። ስልካችንን በተደጋጋሚ የመክፈት ፍላጎት እንዳያድርብን ከኛ እይታ ማራቅ ይኖርብናል። ሌላው አንድ የጀመርነውን ስራ እስከምንጨርስ ድረስ ስክሪን ታይም መገደብ ማለትም ከዚህ ሰዓት በፊት ላለመንካት መወሰን ማለት ነው። በስልካችን በጣም የሚያጓጉ የሚያዝናኑ የሚመስሉ ጎጂ ቪዲዮዎችን ይለቀቃሉ እና እነዚህ ቪዲዮዎች ፊልተር አድርገን መርጠን በመጠቀም ካላስፈላጊ ቪዲዮዎች ሱስ መውጣት እንችላለን።
ስለ ሳቡን ብቻ ሳይሆን የምንፈልገውን መርጠን መጠቀም ነው ያለብን። ሌላው ደግሞ በተለይ ጠዋት ከእንቅልፋችን ስንነሳ እንደተነሳን ስልካችንን መንካት የለብንም። ይህ የቀን ፕሮግራማችንን ያዛባዋል። ማታም ቢሆን ወደ አልጋችን ስንሄድ ከመተኛታችን በፊት ስልካችን መጠቀም ማቆም አለብን። እንደውም ከቻልን ከመተኛታችን 1 ሰዓት በፊት የምናየውን ነገር ማቆም ይኖርብናል። ማታም የምናይ ከሆነ የምናየውንና የምንሰማውን ነገር ጠዋት ላይ ለአእምሯችን መልእክቱን ይዞ እንዲነሳ ስለሚያደርገው ቢቻል ማታ ጥሩ የሆነ መልካም የሆኑ ሐሳቦችን እኛን የሚገነቡ ቪዲዮዎችን መመልከት ነው ያለብን። በመጨረሻም አንዳንዶች ስልካቸውን ተጠቅመው የተሻለ ህይወት፣ የተሻለ ኑሮ ይኖራሉ። አንዳንዶች ደግሞ ስልካቸው እየተጠቀመባቸው ጥሩ ያልሆነ ህይወት ይኖራሉ። ምክንያቱም ጊዜው የዲጂታል ዘመን ነው። ዲጂታል ማርኬቲንግን ተጠቅመው ብዙዎች በጣም ብዙ ገንዘቦችና ትላልቅ ሚሊዮነሮች ሆነዋል። ስልካችን በአማራጮች የተሞላ ነው። ስልካችን ተራ የሆኑ ነገሮች እንዳሉት ሁሉ በጣም ድንቅ የሆኑ መንፈሳዊ ዕውቀቶች፣ ትላልቅ ትምህርቶች የሚገኙበት ድንቅ መሳሪያ ነው። ስለዚህ ምርጫውን ተጠቅመን ወደ ተሻለው መንገድ መርጠን መጓዝ የኛ ፋንታ ነው። ለዛሬ የነበረን እንግዲህ ይህ ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ቁም ነገር ካገኛችሁበት ሐሳባችሁን ኮሜንት ላይ ጻፉልኝ። ማራኪ ህይወትን ሰብስክራይብ በማድረግ በሌላ ጊዜ የሚለቀቁ ቪዲዮዎች እንዲደርሳችሁ ቤተሰብ ይሁኑ። ስለተከታተላችሁኝ እግዚአብሔር ያክብርልኝ።